የፌዴራሉ ከፍተኛ ፍርድ ቤት በፊንቴክ ኢንቨስትመንት ከ1.9 ቢሊዮን ብር በላይ የማጭበርበር ወንጀል ለተጠረጠሩ አርቲስቶችና ቲክቶከሮች ዛሬ በዋለው ችሎት የዋስትና መብት ፈቀደ። አቃቤ ሕግ ከመንሱር ጀማል በስተቀር የሌሎቹ ተጠርጣሪዎች የዋስትና መብት ቢከበር እንደማይቃወም የገለጠ ሲሆን ሆኖም ተከሳሾች ከሀገር ከወጡ ጉዳቱ ከፍተኛ ይሆናል በማለት ከሀገር እንዳይወጡ እግድ እንዲጣልባቸውና ከፍተኛ የዋስትና ገንዘብ እንዲያስይዙ ጠይቋል። የተከሳሽ ጠበቆችም ተከሳሾቹ ሰለባ እንጂ የወንጀሉ ተሳታፊ እንዳልሆኑና ራሳቸው ቀርበው ለፍርድ ቤቱ ያላቸውን ተገዢነት እንዳስመሰከሩ በመጥቀስ የጉዞ እግድ ጥያቄውን ተቃውመዋል። ችሎቱም የዋስትና ገንዘቡን መጠን ለመወሰን በሀገር የመውጣት እግድ ጥያቄው ላይ ብይን ለመስጠትና በመንሱር ጀማል የቀረበውን የዋስትና መቃወሚያ ለመመርመር ለግንቦት 3 ተለዋጭ ቀጠሮ ሰጥተዋል። ህወሓት ውጭ ጉዳይ ሚኒስቴር የህወሓት ቅጥረኞች በሱዳኑ ጦርነት ይሳተፋሉ በማለት ያቀረበው ውንጀላ መሰረተ ቢስና ኃላፊነት የጎደለው ነው ሲል ተቃውሞውን ገለጸ። ህወሓት ቀጠናዊ መረጋጋትን በሚያውክ ማናቸውም እንቅስቃሴ ውስጥ አለመሳተፉንና ለየትኛውም ወገን ድጋፍ አለመስጠቱን ማምሻውን ባወጣው መግለጫ ላይ ገልጿል። ኢትዮጵያን ብሎም ቀጠናውን ወደ አለመረጋጋትና ግጭት ለማስገባት የሚደረጉ ድርጊቶች ያሳስቡኛል ያለው ቡድኑ ይህ አካሄድ ኢትዮጵያን ከጎረቤቶቿ ጋር ያላትን ግንኙነት የሚጎዳና ህዝቦቿ በማይጠቅሙ ግጭቶች ውስጥ እንድትዘፈቅ የሚያደርግ ነው በማለት አስጠንቅቋል። ህወሓት ዘላቂ ሰላም ለማስፈን ተአማኒና አካታች በሆነ የንግግር ሂደት ውስጥ ያለምንም ቅድመ ሁኔታ ለመሳተፍ ዝግጁ መሆኑንም አስታውቋል። የትግራይ ኢንዱስትሪ ቢሮ የግጭት ማቆም ስምምነቱ ተግባራዊ ባለመሆኑ ምክንያት ከ100,000 በላይ ሰራተኞችን የቀጠሩ ከ6,000 በላይ የንግድ ድርጅቶች ተዘግተዋል አለ። በጦርነቱ ጉዳት የደረሰበት የክልሉ ኢንዱስትሪ ዘርፍ በዕዳ ጫና፣ በነዳጅና በጥሬ ዕቃ እጥረት፣ በመሰረተ ልማት ውድመትና በፋይናንስና የንግድ ገደቦች ሳቢያ ሳያገግም መቅረቱን ቢሮ መግለጹን የክልሉ ቴሌቪዥን ዘግበዋል። 95 በመቶዎቹ ከጦርነቱ በፊት የተቋቋሙ የንግድ ድርጅቶች መውደማቸውን ቢሮ ገልጿል ተብሏል። በጉዳዩ ዙሪያ ከፌዴራል ባለስልጣናት ጋር መወያየቱን የጠቀሰው ቢሮ ሆኖም እስካሁን ችግሩ ሊፈታ አልቻለም ማለቱን ዘገባው ጠቅሷል። ጊዜያዊ አስተዳደሩ ከጦርነቱ በፊት ጀምሮ በክልሉ ይንቀሳቀሱ የነበሩ ኢንዱስትሪዎችና የንግድ ድርጅቶች የባንክ ብድር እንዲሰረዝላቸው ለፌዴራል መንግስቱ በተደጋጋሚ ጥያቄ ማቅረቡ አይዘነጋም። የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር ዲባራ ፋፋ፣ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር ሹማለም ብርሃኔ፣ የነዳጅ አቅርቦትና ስርጭት ክትትል ባለሙያ እስጢፋኖስ ጌትነትን ጨምሮ ሆን ብለው በገበያ ላይ ነዳጅ እጥረት እንዲከሰት አድርገዋል የተባሉ 13 ግለሰቦች ላይ አቃቤ ሕግ ክስ መመስረቱ ተሰማ። ተከሳሾቹ ከ70 ሚሊዮን ብር በላይ የሚገመት ነዳጅ ከመንግስት ቁጥጥር ውጭ በማድረግ በገበያ ላይ እጥረት ፈጥረዋል ሲል አቃቤ ሕግ መክሰሱን የዘገበው ፋና ብሮድካስት ነው። ሶስቱ ተከሳሾች በግል የስራ ዘርፍ የተሰማራችው ተከሳሽ በረከት ወርቁ 466,058 ሊትር ነጭ ናፍጣ ያለ አግባብ እንድታገኝና በኮንትሮባንድ ለወርቅ አምራቾች እንድትሸጥ ማድረጋቸው በክሱ ላይ እንደተጠቀሰ ዘገባው አመልክቷል። ቢቢሲ በአማራ ክልል በሚካሄደው ግጭት በተፈጸሙ ወሲባዊ ጥቃቶች ዙሪያ ለሰራው የምርመራ ዘገባ የብሪታንያውን የአምነስቲ ኢንተርናሽናል የመገናኛ ብዙሃን ሽልማት አሸነፈ። ጣቢያው ሽልማቱን ያሸነፈው ቢገድሉኝ ይሻል ነበር፣ የሴቶቹን ሕይወት እያበላሸ ያለው የተዘነጋው የአማራ ክልል ጦርነት በሚል ርዕስ ባቀረበው ዘገባ መሆኑን ጠቅሷል። ጣቢያው ለምርመራ ዘገባው ከ43 ጤና ጣቢያዎችና የሕክምና ምንጮች መረጃዎችን ማሰባሰቡንና በተቋማት ከሐምሌ 18 2015 እስከ ግንቦት 2017 2697 ሰዎች የአስገድዶ መደፈር ጥቃት እንደተፈጸመባቸው ሪፖርት ማድረጋቸውን በወቅቱ ገልጾ ነበር። ከጥቃቱ ሰለባዎች መካከል 45 በመቶዎቹ ከ18 ዓመት በታች የሆኑ ታዳጊዎች መሆናቸውን ሪፖርቱ ያመለክታል። አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦችን ልታነሳ መሆኑ ተዘገበ። የኢትዮጵያና ኤርትራ ውጥረት በቀጠለበት በአሁኑ ወቅት ዩናይትድ ስቴትስ ከአስመራ ጋር ያላትን ግንኙነት ለማደስ እያሰበች መሆኑን የሚገልጹ ዘገባዎች ወጥተዋል። ሮይተርስ የዜና ወኪል አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኑን የሚያመለክት የመንግስት ውስጣዊ ሰነድን መመልከቱን ዘግበዋል። የዶናልድ ትራምፕ አስተዳደር ከኤርትራ ጋር ያለውን ግንኙነት ለማሻሻልና ማዕቀቦችን ለማንሳት የያዘውን እቅድ በግምገማ ሂደት ላይ መሆኑን ጠቅሷል።
ኤርትራ አሜሪካ የጣለችባት የተናጠልና ህገወጥ ማዕቀብ መነሳቱ አሜሪካ ስትከተለው የኖረችውን የተሳሳተ ፖሊሲ በማረም ፍትህና ርትዕ ለማስፈን ያስችላል አለች። የኤርትራ ማስታወቂያ ሚኒስትር አሜሪካ በኤርትራ ላይ የጣለችውን ማዕቀብ ልታነሳ ስለመሆኑ የሚያመለክቱ ሪፖርቶች ሰሞኑን መውጣታቸውን ጠቅሰዋል። የፕሬዝዳንት ጆ ባይደን አስተዳደር በሰሜን ኢትዮጵያው ጦርነት ከተፈጸሙ የሰብአዊ መብት ጥሰቶች ጋር በተያያዘ በኤርትራ መንግስት ከፍተኛ ባለስልጣናትና በጦር ሰራዊቷ ላይ ማዕቀብ መጣሏ ይታወሳል። አሜሪካ የተባበሩት መንግስታት ድርጅት ጸጥታው ምክር ቤት ከ16 ዓመታት በፊት በኤርትራ ላይ ማዕቀብ እንዲጣል አድርጋ እንደነበር ያስታወሱት ሚኒስትሩ፣ ሆኖም ማዕቀቡ በምን ምክንያት እንደተጣለ ኤርትራ በተደጋጋሚ ማብራሪያ ጠይቃ ምላሽ አላገኘችም ብለዋል። ሆኖም የጸጥታው ምክር ቤት ማዕቀብ ከ7 ዓመት በፊት ተነስቷል። ሁማን ራይትስ ዋች በትግራይና በኤርትራ ለተፈጸሙ ከባድ ጥሰቶች ተጠያቂነት ሳይሰፍን አሜሪካ በሀገሪቱ ላይ የጣለችውን ማዕቀብ ማንሳቷ ወደፊት ያለ ገደብ ጥሰቶች እንዲፈጸሙ በር ይከፍታል ሲል አስጠነቀቀ። የኤርትራ መንግስት ተጠያቂነት ለማስፈን ወሳኝ እርምጃዎችን እስኪወስድና ከአፋኝ አገዛዙ እስኪላቀቅ ድረስ አሜሪካ ማዕቀቡን ማንሳት እንደሌለባት ድርጅቱ አሳስቧል። ካናዳና አውሮፓ ህብረትም ከሀገሪቱ ጋር ጥንቃቄ በተሞላበት መንገድ ግንኙነታቸውን እያስተካከሉ መሆኑን የጠቀሰው ድርጅቱ የሰጥቶ መቀበል ዲፕሎማሲ ግን ተጠያቂነት ተዳፍኖ እንዲቀር ያደርጋል ብለዋል። ድርጅቱ ሁሉም ሀገራት በኤርትራ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ተቆጣጣሪ ልዩ ሪፖርት የጊዜ ቆይታ በመጪው ሐምሌ በድጋሚ እንዲራዘም ድጋፍ እንዲሰጡ ጠይቋል። አሜሪካ በካርቱም አውሮፕላን ማረፊያ ላይ የተፈጸመውን የድሮን ጥቃት አወገዘች። የፕሬዝዳንት ዶናልድ ትራምፕ የአፍሪካና አረብ ጉዳዮች አማካሪ ማሳድ ብሎስ አውሮፕላን ማለፊያን ጨምሮ ሲቪል መሰረተ ልማቶች የጥቃት ኢላማ መሆን እንደሌለባቸው ባወጡት መግለጫ ላይ ገልጸዋል። ሳውዲ አረቢያ በበኩሏ የሱዳን ጎረቤቶች የሀገሪቱን ሉዓላዊነት እንዲያከብሩ ጠይቃለች። የተባበሩት አረብ ኤምሬቶች በአንጻሩ ከኢትዮጵያ የባህር ዳር አውሮፕላን ማረፊያ የተነሳ የኤምሬቶች ድሮን በካርቱም አውሮፕላን ማረፊያ ላይ ጥቃት ፈጽሟል በማለት የሱዳን ወታደራዊ መንግስት ያቀረበውን ውንጀላ የፈጠራ ውንጀላ ነው በማለት ውድቅ ማድረጓን ሮይተርስ ዘግቧል።